አምራች ኢንዱስትሪ ለአፍሪካ ተምሳሌት ስራው ገና ኢትዮጵያ ውስጥ ያልተነካ ስራ ነው። አሁንም ድረስ አሁን ኢትዮጵያ ታምርትም በሌላም እንሞካክረዋለን እንጂ እኛ ጋር ገና ኢንዱስትሪያችን ወይም ይሄ ማሽን የማኑፋክቸሪንግ ዘርፉ ገና ብዙ ሰው ማሳተፍ የሚችል ስለሆነ በ15 ሚሊዮን ነበር የጀመርነው። 3 ሆነን ነው የጀመርነው። እኔና 2 ወጣቶች አሉ። አሁን ግን ወደ 90 ሚሊዮን አካባቢ ተጠግተናል ማለት ነውና ከ80 ሚሊዮን ብር በላይ ካፒታል ላይ ደርሰናል። በማሽነሪም በሀብትም በንብረትም ማለት ነው። ወጥነት ባለው አሰራር በዓለም አቀፍ ስታንዳርዶች እንቀናጅና ከውጪ እኛ ሀገር ውስጥ እናመርታለን ከምንለው ይልቅ ከውጪ የሚገባው ይበልጣል። እኛ እያመረትን ነው አለ ምንለው ግን አልተመጣጠን የሚመጣጠን አይደለም። ከዚህ በላይ መስራት መቻል አለብን። ባንዴ 2 መስሪያ ቤት ተሰራ ነበር። ከባድ ነው 2 መስሪያ ቤት መስራት ስላችሁ ቀን ሌላ መስሪያ ቤት ማታ ሌላ መስሪያ ቤት ከዛ ከ8 ሰዓት በኋላ ነው ወደ ቤት ምን ሄደ የነበረውና የሳኒታይዘርና አልኮል ማምረቻ ማሽን ለመጀመሪያ ጊዜ ኮሮና እንደመጣ በግለሰብ ደረጃ ሲመረት እኛ ጋር አንዱ ከተመረተው ውስጥ አንዱ ነበር። አልኮልና ሳኒታይዘር ማምረቻ ማሽን ቡና ለመድረቅ እስከ 10 እስከ 12 ቀን ይፈጅበታል። ከ10 እስከ 12 ቀን የሚፈጅበትን ሰዓት በ21 ሰዓት ውስጥ ማድረቅ የሚችል ማሽን ለመጀመሪያ ጊዜ እኛ ጋር ነው ተሰርቶ የነበረው። ከዛም ደግሞ ፍሪ ኢነርጂ የሚለውን አሁን ቅድም እያሳየዋችሁ ያሉትን ደግሞ እሱ ትንሽ ነው የሚቀረን። ሰፊ እድሎች አለን። አንድ ሰው ዕውቀት ካለው ስራ ማምጣት ከቻለ ገንዘብ ከየት አመጣለሁ የሚለውን ጭንቀቱን ምን ማድረግ ይችላል? አንደኛ ማሽነሪ ልማት ባንክ አለ፣ አዲስ አበባ አዲስ ካፒታል አለ፣ ኦሮሚያ ላይ ኦሮሚያ ካፒታል አለ፣ በየሀገሩ ላይ ዋሊያ ካፒታል፣ አማራ ክልል አለ፣ ደቡብ ካፒታል አለና ዙሪያውን ከነዚህ ከካፒታሎች ዕውቀቱን መንዝሮ ከካፒታሎች ጋር መስራት ማሽኖችን ማግኘት ይችላል። በኢትዮጵያ የማኑፋክቸሪንግ ዘርፍ ውስጥ ካሉ ትልልቅ ፈተናዎች መካከል አንዱ የማሽነሪዎች እጥረትና ለውጭ ምርት የሚሰጠው ከፍተኛ ጥገኝነት ነው። ይህን ፈተና ወደ እድል በመቀየር አዲስ ተስፋ ይዘው ብቅ ካሉ ማሽን አምራች ኢንተርፕራይዞች መካከል BMW ብረታ ብረትና ኢንጂነሪንግ ኢንተርፕራይዝ አንዱ ነው። ስሜ አማ ወንድሙ ይባላል። ድርጅታችን BMW ብረታ ብረትና ኢንጂነሪንግ ይባላል። የድርጅቱ ዋና ስራ አስኪያጅ ነኝ። ያው እንግዲህ በተለይ እናንተም በማይመች መንገድ ነው የመጣችሁ እኛን ለመጠየቅ እዚህ ድረስ የመጣችሁትና እናንተንም የኢትዮጵያ ኢንተርፕራይዝ ልማት ማህበር በጣም እናመሰግናለን። ትልቁ ወደዚህ ይሄንን ስራ እንድንጀምር ያነሳሳን ወደዚህ እንድገባ ያደረገን ምንድነው? በፊት ተቀጣሪ ሆኜ ረጅም ዓመት እኔ ስራ ነበር። ያሳው ባለቤትም ስለሆንኩ ነው። ከዛ በስሬ ነው ያደራጀናቸው 3 ወጣቶችን እና ስራው ገና ኢትዮጵያ ውስጥ ያልተነካ ስራ ነው። አሁንም ድረስ አሁን ኢትዮጵያ ታምርትም በሌላም እንሞካክረዋለን እንጂ እኛ ጋር ገና ኢንዱስትሪያችን ወይም ይሄ ማሽን የማኑፋክቸሪንግ ዘርፉ ገና ብዙ ሰው ማሳተፍ የሚችል ስለሆነ እዚህ ስራው ስንገባ የተሻለ ለውጥና ውጤት አንድ ነገር ማድረግ እንችላለን የሚለውን ሐሳብ አስበን ወደዚህ ስራ ገብተናልና በፊት የተለያዩ እንደቀደም እንደነገርኳችሁ የተለያዩ ድርጅቶች ላይ እንሰራ ነበር። በተለይ በ91 ደግሞ የኢትዮ ኤርትራ ጦርነት በነበረበት ሰዓት ላይ ያን ጊዜ የማይሰሩ ማሽኖች እኔ ተቀጥሬ የሰራበት የነበረው ድርጅት የታንክ መፍቻዎች፣ የቤም ማጽጃዎች፣ የሄሊኮፕተር ፊልትሮች እነዚህ ሁሉ ይሰሩበት የነበረ መስሪያ ቤት ነበርና በጣም የተለያዩ አዳዲስ ነገር የባሩድ መፍጫ ማሽኖች ሁሉ እንሰራ ነበርና እዛ ጋር ስራዎች እንዳንፈራ ወይም አዲስ ይሄ ቢመጣ መስራት አንችልም የማንለው ስራ እንድናቅ ረድቶኛል። ከዛ ድርጅት ከወጣሁ በኋላ በካስማ ኢንጂነሪንግ በሱፐርቫይዘርና በስራ አስኪያጅነት በርታ ኮንስትራክሽን ላይ ደግሞ እንደዚሁ
ማታ ሽፍት ኃላፊ በመሆን ሁለት መስሪያ ቤት በአንድ ጊዜ ሰራ ነበር። ቀን ከስማ በመዋል ማታ በርታ በመስራት እነዛ ጋር የተለያዩ ሁለቱ ቦታ ላይ ያለው የስራ ድርሻ የተለያየ ነው። እዚህ ጋር የምንብረር ማሽን ነው የሚመረተው፣ እዛ ጋር ደግሞ ክሬቸርና የማሽነሪ ስፔር ፓርቶች ናቸው የሚመረቱት እና የተለያየ ሙያዎችን ባለቤት እንደሆነ አድርጎኛል ማለት ነው። ከዛ የመጀመሪያው የመከላከያ ስራዎች ሲሰሩበት የነበረ ነው። ከዛ ያል የሙያ እውቀታችን ስኬላችን በጣም እየጨመረ ሲመጣ ይሄን ስራ እየሰራን ያለ ነው እኛ ነን ወደ እኛ ስራ ደግሞ መግባት ምንችል በሚል የመጀመሪያው መደራጀት የሚል ነበር። ተደራጀን። ከተደራጀንም በኋላ ያው ውጤታማ ሆነናል። BMW ብረታ ብረትና ኢንጂነሪንግ ተኪ ምርት የሆኑ የተለያዩ ማሽነሪዎችን በማምረት ለገበያ በማቅረብ ላይ ይገኛል። BMW በብዛት የሚያመርታቸው ተኪ ምርቶችን ነውና ተኪ ምርት ስንል ይሄኛውን ክሬቸር የሰራ ነው ለሁለት አገልግሎት እንዲያገለግል አድርገን ነው። ኤሌክትሪክ በሚጠፋ ሰዓት በዲዝል እንዲሰሩ፣ ኤሌክትሪክ ሲኖር ደግሞ የኤሌክትሪክ ዲናሞ እዚሁ ጋር አስቀምጠንላቸዋል። በሁለቱም አይነት መንገድ እንዲሰራ ተደርጎ ይሄ ሙሉ የተሰራ እዚሁ እኛ ጋር ሻንሲውን ተዋቅሮ 02 03 እያንዳንዱ ማቴሪያል ማውረድ እንዲችል አድርገን የሰራንላቸው ነው ማለት ነው። ይሄ በትዕዛዝ የተሰራ ክሬቸር ነው። ኮምፖስት ማምረቻ ማሽን እቺ ለመጀመሪያ ጊዜ ሀገራችን ውስጥ እየሰራን ያለው ማሽን ነውና በተለይ ወደፊት ኮምፖስት ስራ ለሚሰሩ ድርጅቶች በጣም አዋጭና ከእህሉ ጋር አብረው መዝራት የሚችሉበት ነው። ጠጣር ነገር ነው የሚያወጣላቸው። አዋራ አይወስደውም፣ ከእህሉ ጋር እኩል ያድጋል ማለት ነውና ይሄ ደግሞ ከለውዝ መቁያ ማሽን ተብሎ ነው የተዘጋጀው። ለውዙን ይቆላል የሚፈለፈለውን። ይሄ እያንዳንዱ የሚገባውን ነገር በዚህ ጋር እየቆላ እንዲያወጣ ነው የተሰራው። እዚህ ውስጥ ሙቀት መቋቋም እንዲችል እሳት ከታት ማንደጃ አለው። ሙቀት መቋቋም እንዲችል በፋይበር ነው የተሰራ ነው ማለት ነውና እነዚህም በትዕዛዝ ነው እየሰራናቸው ያለ ነው። ለውዝ ቅቤ ማውጫው ደግሞ እዛ ጋር ለማሽን አለና እያንዳንዳቸው ነገሮች እነዚህን ስራዎች በብዛት እያመረትን ነው ማለት ነው። ይሄ አሁን ስፌር ነው ለሸገር ዳቦ ነው እየተሰራ ያለላቸው። ይሄ ገበያ ላይ የለም። ስለዚህ ይሄን ሁለቱ አንድ ላይ ተደርጎ ይሰራና የዚህኛው ፓርት በኋላ የሚገጥመው እዚህ ላይ ይሄኛው አለ ተዘጋጅቷል። ይሄንን እያመረትንላቸው ነው ማለት ነው። ማለት ገበያ ላይ የማይገኙ እኛ ጋር ግን በራሳችን ዘዴ ተጠቅመን የምንሰራቸው ስራዎች ማለት ነው። ዩቦልት ነው ከውጪ መጣ የነበረ ሙሉ በሙሉ ለክሬቸሮች ነው ያስቀረነው ስራ ነው ማለት ነው። እነዚህ ስፕሮኬት ጊሮች ናቸውና ይሄን ግን እዚህኛ ጋር ሙሉ ከብሮንዝ ተሰርቶላቸው እዚህ የቀረ ነው። ይሄ ኢንሴትሪክ ሻፍት የክሬቸር ነውና ይሄን ከውጪ መጣ የነበረ ነው እዚሁ ያስቀረናል ለክሬቸሮች የሚሆኑ ነው። ይሄን የሸገር ዳቦ ነው። ሻፍቱ የተሰበረ ናቸውና አዲስ ሰርተንላቸው ነው በሳምፕላቸው መሰረት። ይሄን ከውጪ መጡ የነበሩ ናቸው። ከዛ እነዚህ ጊሮች ይሄኛው ተበልቶባቸው ነው። ይሄ በሳምፕሉ መሰረት እዚሁ የተሰራ ጥርስ ነው ማለት ነውና እዚህ ጋር የምናያቸው በሙሉ እነዚህ ጥርሶች ለቢአይካ ነው እየሰራንላቸው ያለናቸው። በፋብሪካቸው ከውጪ መጡ የነበሩ ጥርሶች ናቸው። እነዚህ በቀላሉ እዚሁ እየሰራናቸው እያመረትናቸው ያሉ ማለት እነዚህ ፑሎቹ በአጠቃላይ የተለያዩ ጥርሶች እነዚህ የምታያቸው ከውጪ ነበር የሚመጡት። አሁን ሙሉን እዚህ ስፔሩን አስቀርተናል ማለት ነው። ማንኛውን ማሽነሪዎች በተለይ ሮለሮች በብዛት ለክሬቸሮች እንደገና ለቡና ፋብሪካዎች ለኮንቬየር ቤልቶችን የተለያዩ ቤልቶች አሁን ቅድም ያያችኋቸው ዳይቨንሳ ራሱ ሙሉን በጣም ትልቅ የቡና ማቀነባበሪያ ድርጅት ነው። ሙሉን ኮንቬየር ቤልቶቹ እኛ ጋር ነው የተሰሩት። እነ ናርዶስ ቡና እነ ማዮሽ የሚባሉ እንደ ትላልቅ ድርጅቶችን ኮንቬየር ቤልቶቻቸውን ከዛም አሁን በዚህ በቀዳማዊ ልጅነት ደግሞ በዚህ በኮሪደር ልማቱ ላይ የልጆች መጫወቻዎችን እነዚህ ሽክርክሮች ወይ ምናምን የምንላቸውን እነዚህን ጭምር በስትራክቸር ላይ ደግሞ ተገጣጣሚ ህንጻዎችን ለምሳሌ ፓወር ኢንጂነሪንግ ላይ እስከ G+3 ድረስ በስቲል ስትራክቸር ሙሉ ሰርተን ያስረከብናቸው እና ሐሳብም ጭምር ካለ ማንኛውንም ማሽነሪ ስራ የመስራት አቅሙም አለን ችሎታውም አለን። በስራችንም ደግሞ ብዙ የተለያዩ ኢንጂነሮች አሉ ማለት ነው። ኢንተርፕራይዙ ብዙ ባለሙያዎችን በማሰልጠን ሰፊ የስራ ዕድል መፍጠርም ችሏል። ስንጀምር የነበረው ቅድም እንደገለጽኩት በ15 ሚሊዮን ነበር የጀመርነው። 3 ሆነን ነው የጀመርነው። እኔና 2 ወጣቶች አሉ። ያኔ በዚህ ካፒታላችን ይሄን መነሻ አድርገን ነው የጀመርነው። አሁን ግን
ወደ 90 ሚሊዮን አካባቢ ተጠግተናል ማለት ነውና ከ80 ሚሊዮን ብር በላይ ካፒታል ላይ ደርሰናል በማሽነሪም በሀብትም በንብረትም ማለት ነውና የሰራተኛ መጠናችን ያኔ ስንጀምር 5 ነበር እኛ 2 አለን ሌላ 3 ነበር 2 ሰው ጨምረን 5 ሰራተኛ ነበር ዛሬ ግን ከ45 ሰራተኛ በላይ በፔሮል የሚከፈለው ሰራተኛ አለን ማለት ጊዜያዊዎቹን ሳይጨምር ጊዜያዊ ከ15 በላይ አለ አሁን ለምሳሌ ደሴ ላይ ክሬሸር እየተከሉ አሉ ጅማ ላይ እንደዚህ እየተተከለ በአጋጣሚ ማሽኖች ወጥተው ሌላ ማሽን እየተዋቀረ ነው እናንተም የደረሳችሁት እንጂ እነዚህ በጣም ትላልቅ ፕላንት ክሬሸሮችን ጭምር ነው እየሰራን ያለነውና ያው ለዚህ ያህል ወጣ ከ60 ላላነሰ ሰው የስራ እድል ፈጥረናል ማለት ነው በ60 ሰው ደግሞ የተለያዩ ቤተሰቦች ስላሉት ያው እንደ ሀገርም ጥሩ ነው እያልን ነው BMW ብረታ ብረትና ኢንጂነሪንግ አዳዲስ ፈጠራዎችን በመፈብረክ ለገበያ በማቅረብ ላይ ይገኛል ያው ያኔ ኮሮና ጊዜ እንደምሳሌ እንደው በአጋጣሚ ዛሬ እቃው ለሌሎች ድርጅቶች ተጫነ እንጂ የሳኒታይዘርና አልኮል ማምረቻ ማሽን ለመጀመሪያ ጊዜ ኮሮና እንደመጣ በግለሰብ ደረጃ ሲመረት እኛ ጋር አንዱ ከተመረተው ውስጥ አንዱ ነበር አልኮልና ሳኒታይዘር ማምረቻ ማሽን ከዛም የተቃጠለ ዘይትን ወደ አጣርቶ ግሪስ ማምረትና ንጹህ ዘይት ክሬል ማድረግ ብሪች ማድረጊያ ማሽን ሰርተን ነበር አሁን ማሽኑ በፓተንት ደረጃ አለ ከዛም ለሸማኔው ደግሞ በተለይ አገራችን ውስጥ እንደውም ይሄም ፈረንጆቹ ያልሰሩት ነው እኛ ሀገር ለመጀመሪያ ጊዜ ሰርተን ነው የነበረው የመን ማዳወሪያ ማሽን ማለት መኑን የሚያዳውር በአንድ ጊዜ 500 ክሮችን ማጠንጠን የሚችል እሱን ማሽን የሰራ ነው ነበረ ያው ወደፊት በደንብ በስፋት እንሰራዋለን ብለን የምናስበው ማሽን ነው እንደገና አሁን ቅድም እንዳልኩ ደግሞ እዚህ የኮምፖስቱን ሰው ሲዘራው አቧራ ሆኖ ነው ለምንትን አይመችምና የዛ ፔሌት አድርጎ ልክ በማዳበሪያ መልክ እንደ እህል ጠጣር አድርጎ የዛን የሚመረትበት ማሽን ለሀገራችን ውስጥ ለመጀመሪያ ጊዜ ሲመረት እኛ ጋር ነው የተመረተው ሌላው ደግሞ የቡና ማድረቂያ ድራየር ማሽኖች ለምሳሌ ቡናውን በ21 ሰዓት ውስጥ ማድረቅ የሚችል ማሽን ለምሳሌ ቡና ለመድረቅ እስከ 10 እስከ 12 ቀን ይፈጅበታል ከ10 እስከ 12 ቀን የሚፈጅበትን ሰዓት በ21 ሰዓት ውስጥ ማድረቅ የሚችል ማሽን ለመጀመሪያ ጊዜ እኛ ጋር ነው ተሰርቶ የነበረው ከዛም እነዚህ ፔሌት ማምረቻዎች በዚህ በኢነርጂ ዙሪያ ላይ ለከሰል ግብአት የሚሆኑትን እነሱንም የሚያመርት ማሽን ለመጀመሪያ ጊዜ እኛ ጋር አምርተናቸዋል ማለት ሀገር ውስጥ ነው ያለን ያለነው እንደ ሀገር ውስጥ ያው አብዛኞቹ ውጭ ሀገር ተመርቶ የነበሩ ከዛ ቀጥሎ ደግሞ ከቢራ ተረፈ ምርት ላይ ቢራው ከተጨመቀ በኋላ ቢራ ፋብሪካዎች ምንድነው የሚያደርጉት ለከብት ማድለቢያ ነው የሚሰጠው የተረፈ ምርት የወቅሉ ተረፈ ምርት እኛ እሱን ማድረቂያ ማሽን ሰርተን ነበር ድራየር ማድረጊያ ማለት አድርቀን ይሄ የቢራ ተረፈ ምርት ከ70 ኪሎ ሜትር በላይ ሜዳ ለመበላሸት ወይም እንትን ለመሆን የተዘጋጀ ስለሆነ ያንን አድርቀን ግን እስከ ጅጅጋ ድረስ በዚህ ቦረና ድረስ በእነዚህ ከብት አርቢዎቹ አካባቢ ድረስ መሄድ የሚችል ማሽን አዘጋጅተን በትንሹ ሰርተነው ውጤታማ ሆኗል ከዛ እንደገና ደግሞ ይሄ የቢራ ተረፈ ምርቱን ምግብ መሆን የሚችልበትን ጭምር ማለት የተወሰነ ከስንዴ ጋር ተደባልቆ ያው ገብስ ስለሆነ ከፍተኛ ፋይበር ያለው ምግብም ስለሆነ እሱንም እነዚህ ማሽኖች እኛ ሀገር ያልተጀመሩ ያልተሞከሩ እኛ ብቻ የሞከርናቸው ማሽኖች ናቸውና ሌሎችም አሁን እንደዚህ በጅመራ ላይ ያለናቸው ማሽኖች አሉና ከዛ የዚህ የወርቅ ማውጫ ማሽን ይሄ ትላልቅ አንኳሩን እንትን ብቻ ሳይሆን በባህላዊ መልክ እንደዚህ እንትን የሚለው በኤሌክትሪክ መልክ እንዲሰራ የማድረግ ከዛም ደግሞ ፍሪ ኢነርጂ የሚለውን አሁን ቅድም ያሳያችሁ ያሉትን ደግሞ እሱ ትንሽ ነው የሚቀረን በኤሌክትሪክ ውጤታማ ሆኗል አሁን ግን ያለ ኤሌክትሪክ ያለ ዲናሞ በራሱ ኃይል ሰርቶ ውጤታማ በተለይ ለክፍለ ሀገር ለውሃ ለማውጣት ለመስኖ ስራ በጣም ወሳኝነት ስላለው ማለት ነው በትንሽ ቦታ ደግሞ ገጠር አካባቢ ላይ ኤሌክትሪክ በቀላሉ ማግኘት የሚችሉበት መንገድ እሱን እኛ ጋር ለመጀመሪያ ጊዜ እየሰራን ያሉ ማሽኖች ናቸው BMW በቀጣይም ይበልጥ ውስብስብና ግዙፍ የሆኑ ማሽኖችን በማምረት ላይ ትኩረቱን አድርጎ ለመስራት አቅዶ እየሰራ ይገኛል
ወደፊት ያሰብነው አሁን ያሉን ሌዝ ማሽን፣ ሚሊንግ፣ ሼፐር የምንላቸው ማሽኖች ናቸው ያሉት እና ከቢያንስ 20 30 ዓመት ሲሰራበት የኖረ ማሽን ነው። አሁን እኛ እያልን ያለነው ምናልባት ከልማት ባንክ ጋርም እየተነጋገርንበት ነው፣ ከሌሎች ከመንግስት አካላቶች ጋር ማሽኖቻችን ዘመናዊ ማሽኖች ማድረግ፣ ወደ ዘመኑ መግባት። ከዛ ቀጥሎ አሁን ሁሉንም አይነት ማሽኖች እያመረተን ነው እያልን ያለነው። እነዛን ፓርቶች ደግሞ ለሌሎች ተደራጆች ያንን ፓርት አድርገን ሰጥተን ሌሎች ሰዎችም እንጀራ የሚበሉበትን መንገድ መፍጠር። እኛ ደግሞ ወደ አዳዲስ ስራዎች ማለት ለምሳሌ ጊርቦክስ ማምረት አገሪቱ ውስጥ ላይ በጣም ትልቁ ችግር እነዚህ ለስራዎቻችን እንደነዛ ሴኒሲና ዘመናዊ ማሽኖችን በተለይ ለዘርጀት ሴኒሲ ማሽኖችን ሁሉንም ወደ ሴኒሲ ቀይረ ነው ማለት ነው። ወደ ዘመኑ ወደ ዋጀ ዘመኑ ቀይረን ዓለም አቀፋዊ ተወዳዳሪ መሆን አለብን ነው። አሁን ሀገር አቀፋዊ ነን፣ ሀገር አቀፍ ላይ ነው ያለነውና ከሀገር አቀፍ ወደ ዓለም አቀፍ መግባት የምንችልበትን መንገድ ነው። ለምሳሌ እኛ እንዳልከው የአፍሪካ ጋር እንደገና የዓለም እንትንም አባል እየሆን ነውና ስለዚህ አሁን እኛ ሀገር ይሄ አይምጣብን ይሄ ይቅርልን የምንለው ነገር የለም። ከነሱ ጋር ነው የምንፎካከረው። ፉክክራችን በጣም ጠንካራ ናቸው። እነዛ ደግሞ በሮቦቲክስ ጭምር እየሰሩ ያሉበት ዘመን ላይ ነው ያሉትና እኛም ወደዛ ማንገባበት ምክንያት የለም። ትልቁ ነገር ይሄንን ለማድረግ ልማት ባንክ ይሄንን ማገዝ ይችላል፣ ማሽኖቹን ማስመጣት ይችላል። እኛ ጋር ደግሞ የእውቀት ችግር የለብንም። የእውቀት ችግር ያሉብንም ደግሞ እየደፈን እንሄዳለን። ለምሳሌ እኛ ጋር ከአስቱ አፓራንት የመጡ ወጣቶችን የራሳቸው ድርጅት እንዲከፍቱ ያደረግናቸው አሉ። ማለት እኛ እየለቀቅን መሄድ ለተተኪው እኛ ያለንበትን እየሰጠን እኛ ደግሞ ወደ ሌላው ወደ አዳዲሱ ስራ መግባት አለብን የሚል ነው የኛ ራዕይና እቅዳችን እና ትልቅ ማኒፋክቸሪንግ ዘርፍ ይሄንን ከመንግስት እገዛ የምንፈልገው አሁን ይሄንን ቦታውን ያኔ በፊት ባንስ ያነጥቃቀን በሚባል ማስፋፊያ ተሰጥቶ 2 ሼድ ቦታ አለ። እንደምታዩ ደግሞ ግቢውም ጠቦ ትላልቅ ፕላንቶች ናቸው ያሉት። እስካቫተር ግሬደሮች ስፔራቸው በብዛት ይሰራል እዚህኛ ጋር። አብዛኛው ፋብሪካ ሳሙና ማሽኖችን እንሰራለን፣ ስፔሮቻቸውን እናመርትላቸዋለንና እነዚህን አሁን ከዚህ ከስፔር ብቻ ሳይሆን ዋናውን እንትኖችን ማሽነሪዎች ሙሉ ማሽነሪዎችን ማለት ሙሉ ስንል አሁን ለምሳሌ እኛ ጋር የማይሰሩ ማሽነሪዎች አሉ ሌዝ ሚሊንግ የሚባሉት ሴኒሲ ማሽኖች ካሉን ግን እነሱንም የምናመርትበትን መንገድ መፍጠር ነው። ከውጭ የሚገባው ቀጥታ ሀገራችን ላይ ከዚህ በፊት የጀመራቸው ነበሩ። ሴኒሲ የእንጨት ማሽኖች ሰርተናል ለሌሎች ሰዎች። አሁን ሴኒሲዎችን እዚህኛ ሀገር ማምረት የምንችልበትን መንገድም ጭምር ፕሮፖዛል አዘጋጅተን ማሽኖችን ጭምር መረጣ ያደረግን ነው ማለት ነው። እንዴት አድርገን የትኛውን ፓርት እስከ ስንት ቲክነስ ድረስ መቁረጥ የሚችል ማሽን የሚለውንና መንግስት የቦታና የገንዘብ ድጋፍ ካደረገልን ማለት ብዙ ጊዜ አሁን ለምሳሌ አምራች ገንዘብ የለውም። እውነት ነው የምነግራችሁ። ማለት ሁልጊዜ ገንዘቡን የሚያውለው ማሽን ላይ ነው። ሁልጊዜ አዳዲስ ማሽኖች ነው የሚፈልገው። ሁልጊዜ የጎደለውን ነው የሚያየው። የጎደለውን እየሞላ ሲሄድ ገንዘብ እጁ ላይ ላይዝ ይችላልና መንግስት ቦታውን ካመቻቸልን ያው ካፒታሉን ደግሞ ከልማት ባንክ ማሽኖች እናገኛለን። ከዛ ደግሞ ከሌላ ፋይናንስ ድርጅቶች ደግሞ ያው ከባንኮችም ደግሞ ብድር እየወሰድን የተሻለ ስራ ለመስራት ነው የኛ እንትናችን። መንግስትን ግን እንጠይቀው ቦታ እንዲያመቻችልን ነው። ያው ሌላው እኛ የምንሄድበት ስለሆነ ማለት ነው። ወጣቶችና አዳዲስ ስራ ፈጣሪዎች የቴክኖሎጂ ዕውቀታቸውን በመጠቀም ወደ ማኒፋክቸሪንግ መስክ ከገቡ ሰፊ እድል እንዳለም አቶ አማሃ ጠቁመዋል። ማስተላለፈው መልእክት እኛ ጋር ይሄ ማኒፋክቸሪንጉ አልተነካም ገና። የዚህ የብረታ ብረት ኢንዱስትሪው ማለት ሁሉም ኮንስትራክሽኑም ቢሆን አልተነካም። አሁን ለምሳሌ በኮንስትራክሽኑ ስትል የብሎኬት ማምረቻ ማሽኖችን እንሰራለን ብያቸዋለሁ ቅድም። ስታፎልዲንጎች እንሰራ አልተነካም። እኛ ሀገር ውስጥ እናመርታለን ከምንለው ይልቅ ከውጭ የሚገባው ይበልጣል። እኛ እያመረትን ነው አለ ምንለው፣ ግን አልተመጣጠን የሚመጣጠን አይደለም። ከዚህ በላይ መስራት መቻል አለብንና ቅድም ብያቸዋለሁ 7 ሰራተኛ መጣለን ካስቱ አፓራንት ከ7ቱ 4ቱ መሰለኝ አሁን ድርጅት ከፍተዋል። አንደኛው እንደውም አየር መንገድ ነበር በኤሌክትሮሜካኒካል ላይ የተመረቀውና አየር መንገድ ሊገባ ተወዳድሮ አልፎ ፓይለት ለሆን ነው። ይሄ ስራ ደግሞ ወደድኩት ምን ይሻለኛል አለኝ። ምርጫው ያንተ ነው። እዚህ ጋር አየር መንገድ በወር ነው ደሞዝ የሚከፍል፣ አንተ ግን ሌላ ሰው ቀጥረህ መስራት ትችላለህ የሚለው አሁን የራሱን ሰራተኛ ወደ 3 ነው 4 ሰራተኛ ቀጥሮ እየሰራ ነው። የራሱን ድርጅት አቋቁሟል። እና ከፓይለትነት እንግዲህ ትልቁ ክፍያ አየር መንገድ ለስምም ሲባል ፓይለት ነው ከሌ ሲባል ትልቅ ነገር ነውና እስከዛ ድረስ የተው ወጣቶች አሉ ማለት ነው። ሞራል ያላቸው ይሄ የፈጠራ ውጤት አለኝ የሚሉ ወጣቶችም
ካሉ ማሰልጠን እንችላለን። እኛ ማሽን ነፃ ፈቅደንላቸው ማሽን ሰተናቸው ሰርተው ነክተውት ውጤታማ እንዲሆኑ ጭምር ማለት ነው። በአምራች ኢንዱስትሪ ዘርፍ ለአፍሪካ ተምሳሌት አገር ትኩረት ላይ ኤክስፖርት ገቢ ምርት